ከነቢያችን ሰለላሁ ዐለይሂ ወሰለም ቅርብ መሆን ቁርቡን ነበዊ በአኽላቅና ሶላት ዐለ ነቢይ በማብዛት መካከል ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ መን ኢስተናረት ቢሂል ውጁድ ሷሂቢል ከረሚ ወልጁድ ወዐላ አሊሂ አህሊ ኑሪ ወሹሁድ። ኢንሻአላህ በዛሬው ደርሳችን ስለ መዕየተል ሙሐመድያ ከነቢዩ ሰለላሁ ዐለይሂ ወሰለም መጅሊስ እንዲሁም መንዚላ በዛትም ይሁን በሲፋ በባህሪ ከሳቸው ጋር ቅርብ ለመሆን መሐባና አደብን አንድ ላይ እንዴት ነው የምናስኬደው? ሶላት ዐለ ነቢይን ማብዛትና አኽላቅን ስነ ምግባርን ማሳመርስ ምን አይነት ትስስር አላቸው የሚለውን ለመዳሰስ እንሞክራለን። በመጀመሪያ ወደ እሳቸው ሐድራ መቅረብ ለምን ተፈለገ ከተባለ እሳቸውን መቃረብ እሳቸውን ማግኘት በመሐባ በአደብ አይኑ አልቁርብ ሊላሂ ነው። አላህን ሱብሓነሁ ወተዓላ ማግኘት ነው። ስለዚህ አላህን የወደደውላ አላህን የፈለገውላ ወደ እሳቸው መጅሊስ ለመቅረብ ሊናፈቅ ዓሺቅ ሊሆን ይገባዋል። የኢማንም የመጨረሻ ሙስታዋው ከፍተኛ የኢማን ደረጃ የሚባለው በእሳቸው ፍቅር ውስጥ የሚገኝ እንደሆነ ራሳቸው ሰይዳችን ሰለላሁ ዐለይሂ ወሰለም በአንደበታቸው ገልጸውልናል። ከናንተ ውስጥ አማኝ የለም እኔን ከነፍሱ ከቤተሰቦቹ ከገንዘቡ በላይ እስኪወደኝ ድረስ ማለታቸው ነቢያችን ሰለላሁ ዐለይሂ ወሰለም የኢማንን ጋያ እየነገሩን ነው። ስለዚህ ኢማንና በአላህ ማመንና የነሱ መሐባ ምን አይልም አይነጣጠልም። እንደውም ኢማን የነሱ መሐባ ነው፣ የነሱ መሐባ ኢማን ነው። ጌታው ሰይድ ጫሌ መድሐቸው ላይ እንዳሉት ታዲያ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጉዞ የጀመረ አንድ ሙሂብ አንድ ዓሺቅ ብዙ ጊዜ እንደተዋወስነው ሁለት ነገሮች ያስፈልጉታል። ኢክታሩ ሶላዋት ነው የመጀመሪያው፣ ሶላት ዐለ ነቢይን ማብዛት። በምን መልኩ ነው ሶላት ዐለ ነቢይን ማብዛት ሲባል? ይሄ አንድ ነው። በቀኝና ግራ አድርጎ የሚጓዛቸው ሁለት የመንገድ ስንቆቹ ናቸው። ሁለተኛው ምንድነው? አደብ ነው። ከሳቸው ጋር መተአደብ። ይሄንንስ እንዴት ነው የሚያስኬደው? ይሄ አደብ ደግሞ የመጀመሪያ መገለጫው አኽላቅ ነው። አኽላቅ መልካም የሆኑ ባህሪያት ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል ዋቂዓ የሱን ቅርብ ባሮች ሲገልጽ አሳቢቁን አሳቢቁን ኡላኢከል ሙቀረቡን ይላል። የአላህ ቅርብ ባሮችም ደግሞ አለቃ ሰይዳችን ሰለላሁ ዐለይሂ ወሰለም ናቸው። ፈካነ ቃበ ቀውሰይኒ አው አድና። ነቢያችን ሰለላሁ ዐለይሂ ወሰለም ከሐድረተል ኢላሂያ ያላቸውን ቅርበት የሁለት ደጋኖች ጫፍ ከዛም የበለጠ ቅርብ ናቸው የሚለው ገለጻ በቂ ነው። ቸውን ወዶ ለነሱ ቅርብ መሆን ለአላህ ቅርብ መሆንም ጭምር እንደሆነ ስለተገነዘቡ ነው። ሳዳቲን ሱሐባ አልመርኡ ማዓ መን አሐብ፣ ሰውየው ከወደደው ጋር ነው የተባሉ ጊዜ በደስታ የተሞሉት የነበረው። እነ ሰይድና ኢብኑ አባስ ረዲየላሁ ዐንሁ ይሄ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ሰው ከወደደው ጋር ነው የሚለው የአይናችን ማረፊያ ነው። ዲነል ኢስላም ላይ ልክ እንደዚህ ያባሸረንና ያስደስተን የሆነ ንግግር አላገኘንም ያሉት ሙሂቡ ሸይኽ መሐመድ አልዙበይር ሐፊዘሁላህ አላህን መቅረባቸው በዚህ የነቢያችን ሰለላሁ ዐለይሂ ወሰለም ቅርበት እንደሚያገኙት ስላወቁ ነው የተደሰቱት ይላሉ። ታዲያ እሳቸውን መቅረብ ሲባል ሳዳቲን ሱፊያ ሁለት አይነት ነው ይላሉ። ያው አንደኛው በአኺራ በቀጣዩ ዓለም የሚገለጥ የሆነ ቅርበት ነው። ሌላኛው ደግሞ ዱንያ ላይ ያለን አላህ ሱብሓነሁ ወተዓላ የከፈተልን ፈትሐል ሙሐመዲ ብለው የሚጠሩት እሳቸውን የመቃረቢያ በራፍ ነው። ከአላህ የሚሰጥን ስጦታ ነው። በሶስት አይነት ከፍለውም ይህንን ቅርበት ያዩታል። የመጀመሪያው ሙሻሃዳ ይሉታል። ሙሻሃዳ ሩእየተል መናምያ ሊሆን ይችላል። ነቢያችንን ሰለላሁ ዐለይሂ ወሰለም በተደጋጋሚ መመልከት። ይሄ ሁሉም ሰው የሚሰጠው የሆነ የአላህ ፈትሐ አይደለም፣ ጥቂት ሷሊሆች የሚያገኙት ነው። ከዛ ثم رؤية المثال ከመናም ከፍ ያለ የሆነ ሩሃቸው ተሸኩል አለው ማለትም የጅስምን ሱራ ይዞ ሳዳቶቻችን ያዩዋቸዋል። ሙሂቦች ሰይዳችን ሰለላሁ ዐለይሂ ወሰለም ያዩዋቸዋል ማለት ነው። ይሄ በርዘኺ የሆነ ሙሻሃዳ ነው፣ መሀከል ላይ ያለ ነው። የሩህ የሆነ እይታ ነው። ላኪን እሳቸው ለዚህ ሙሂብ በሆነ በመተኛትና በንቃት መሀከል ላይ ሆኖ የሚመለከትበት
ሁኔታ ነው። ይሄ ሙሻሃዳ ሶስተኛውም ክፍል አልኢጅቲማዕ ፊል የቀዛ ከነቢያችን ሰለላሁ ዐለይሂ ወሰለም በነቁበት ወቅት መገናኘት ነው። ይሄ የጥቂት አቅጣቦች አቅጣቡል ሙሐመድይን የትላልቅ አውሊያዎች መቃም ነው። ሁለተኛው ደግሞ ፈትህ ምንድነው? ማዕሪፈቱል ሙሐመድያ ነው። ነቢዩን ሰለላሁ ዐለይሂ ወሰለም የሐቂቃ የሚያፈቅር ሰው ምን አለው? የዒልም የሆነ ፈትህ አለው። ከቀልቡ ላይ የሚፈልቁ ኢልሃማት ወልዋሪዳት አለቲ ተተነዘሉ ቢልአስራሪል ሙሐመድያ ለሙሒብ ቀልቡ ላይ ቀድ የሚደረግለት ከአላህ እንዲሁም በመላኢካ አማካኝነት ኢልሃም አለ። ቀልቡ ላይ ጣል የሚደረጉ መልእክቶች ሐቅን የሚለይበት የሆነ ማለት ነው። እንዲሁም ደግሞ ዋሪዳት ከአላህ ሱብሓነሁ ወተዓላ የሚመጡ ዋሪዶች የነቢዩን የማስታወስ እንዲሁም የዚክር የሶላት ዐለ ነቢይ ምንድነው? ይሄ ሰብሉ ልንለው እንችላለን። የምንሰበስበው የሆነ ነገር ዋሪድ ማለት ነው። ከዊርድ ምን ይመጣል? ዋሪድ። እነዚህ ዋሪድ ያው በሱፊያ ኪታቦች ላይ የተለያየ አይነት እንደሆኑ ደግሞ ይነገራል። ለምሳሌ ዋሪድ አልዒልም አለ። የዒልም ከቁርአን ላይ የሆነ መልእክት አንተ ባለህበት ሐል የሚገጥም ሆኖ ላንተ የሆነን ነገር የሚያስጨብጥህ ዒልምን የሚያስጨብጥህ ሆኖ ይመጣል። እንዲሁም ዋሪድ አልከሽፊ ደግሞ አለ። አላህ ሱብሓነሁ ወተዓላ የሩቅን ነገር ለምሐ አንተ ማወቅ ባለብህ መልኩ በአንተ ልክ የሚገልጥልህ የሆነበት ሁኔታ። እንዲሁም አስራር ተንዚል ወልአሐዲስ የቁርአን ሚስጥራትን አላህ ሱብሓነሁ ወተዓላ የሚያሳውቅበት ዋሪድ ይሆናል። ወይም ከአውሊያ ከሙሒቦች ቀልብ ላይ መድሐን ነበዊ ሊሆን ይችላል፣ ሶላት ዐለ ነቢ ሊሆን ይችላል፣ ታዕሊፍ የማድረግ ፈትሕ ሊሆን ይችላል። የዋሪዳት አይነቱ ብዙ ነው። ማለትም ከነቢዩ ሰለላሁ ዐለይሂ ወሰለም የሚላክልህ ስጦታ ብለህ ያዘው። ለምን? ከነሱ ጋር በጣም ቅርብ የመሆን ጥረት ስላደረክ፣ እነሱ ደግሞ በትንሽ የቀረባቸውን ብዙ ስለሚቀርቡ ዱንያ ላይ እያሉ በሐያተል በርዘኽይ አስለን ዱንያ ላይ እያሉ የሚሰሩትን ተነዙላት ከሙሒቦቻቸው ጋር የሚቀርብበት መንገድ አሁንም ድረስ አለ። የተቋረጠ አይደለም። የነቢዩ ሰለላሁ ዐለይሂ ወሰለም መስሪያ ቤት ሁሌም 24 ሰዓት ክፍት ነው። ይሄ ሁላ ተነዙላት አስራር አልሙሐመድያን የሚያስዝ ይሆናል። የእሳቸውን ዛት አዕዘማ የሚያሳውቀን ይሆናል። የጀማላቸውን ጥልቀት እንዲሁም ደግሞ ሀያልነታቸውን አላህ ዘንድ ያላቸውን ነገር ሰውየው እነዚህን ነገራቶች ሁሉ ባወቀ ቁጥር አላህን ይቀርባል፣ አላህን ይናፍቃል፣ እሳቸውን ይናፍቃል ማለት ነው። ሶስተኛው ደግሞ አተሐቁቅ ሁወ አልዊራሰቱ ነበዊያ ሊልአሕዋል ወልመቃማት የነቢዩን ሰለላሁ ዐለይሂ ወሰለም ቀልብ ላይ ያለን ደረጃ ወይም ደግሞ የነበራቸውን ሁኔታዎች አንተ ላይ የሚጋባ ይሆናል። እነዚህ አሕዋሎች ከነቢዩ ሰለላሁ ዐለይሂ ወሰለም ንጹህ ከሆነ ቀልብ ላይ ወደ አንተ በሶላት ዐለ ነቢ ወደ አጠራኸው ቀልብ የሚጋቡ የሆኑ አሕዋሎች፣ ለምሳሌ መጥፎ የሆነ ባህሪ ነበረብህ፣ እነዛ ተነስተው ከመጠን በላይ ደግ መሆን፣ ለኡመተ ሙሐመድ መጨነቅ፣ ዱዓ ማድረግ፣ ለምሳሌ አኽያሮችን መቃማት የሚባሉት እንደ ተውበት ያለውን እንደ ሐለል መሐባ የመሐባ ሐለት መናፈቅ የሚባለውን በቀላሉ ሳትቸገር ማግኘት ማለት ነው። መቃማት ብለው የገለጿቸውን ነገራቶች ሳትቸገር ራስህ ላይ ማስተዋል። እንደ አጠቃላይ ሷሊሖች መቃማት ብለው የዘረዘሯቸውን በደረጃው ማለት ነው እነዛን ነገሮች ታገኛለህ ከነሱ ቅርብ ስትሆን ማለት ነው። ላኪን አላ ቀድሪ አተዓሉቅ የኮኑ ተሐቁቅ እሳቸው ጋር በአደብም ይሁን በመሐባ በተሳሰርክበት ልክ በተዓሉቅህ ከነሱ ጋር ባለህ ኮኔክሽን ልክ ነው የሚሆነው እስካሁን ያወራነው ተሐቁቅህ የሚሆነው አሉ። ስለዚህ አሁን ወደ መጣንበት ወደ ዋናው ርዕስ ስንመለስ ወደ ነቢዩ ሰለላሁ ዐለይሂ ወሰለም የመቃረቢያ ሁለት ነገሮች አሉ። አኽላቅ፣ ሶላት ዐለ ነቢ። ኢማም ትርሚዚ በዘገቡት ሶሒህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አቅረቡኩም ሚኒ መንዚለተን የውመል ቂያማ አክተሩኩም ዐለየ ሶላተን፣ እኔ ዘንድ መንዚላው ደረጃው ከፍ ብሎ ቅርብ የሚሆነው ሰው ከናንተ ውስጥ ሶላት ዐለ ነቢይን ያበዛ ሰው ነው። ስለዚህ ወደ ሙሐመድ ከፍታ የመወጣጫ ምንድነው ማለት ነው? ሶላት ዐለ ነቢይ መሰላል ነው ማለት ነው። እሳቸውን ለመቅረብ የምናደርገው ጉዞ ላይ የመጀመሪያ መሳሪያችን ነው። اللهم صل على سيدنا ومولانا محمد وعلى آله وصحبه وسلم። ኢማም አልበይሀቂ በዘገቡት ሌላ ሐዲስ ደግሞ ኢነ አቅረበኩም ሚን የውም አልቂያማ ፊ ኩሊ መውጢኒን ይላሉ። በሁሉም የቂያማ ኬላዎች ላይ እስከ ሐውድ ድረስ እስካለው በሲራጥ በሚዛን እንግዲህ የቂያም ዕለት ባሉ 50 የሚደርሱ ኬላዎች አሉ አይደል? በሁሉም ከኔ ቅርብ መሆን የፈለገ
ምን ያድርግ? እኔ ላይ ሰላዋትን ያብዛ። ይሄ የሆነበት ምክንያት ኢንሻአላህ በሌላ ክፍሎች የምናየው ነው። በዋነኝነት ግን አጅርና ኑርን ከማንም በላይ ስለሚይዝ ነው። ሰውየው በአጅር ደረጃ በአንድ ሰላዋት ከ10 እስከ 7 እስከ 700 ድረስ ያገኛል። አጅርን ማለት ነው። ምንዳው ከፍ ይላል፣ ደረጃው ከፍ ይላል፣ ወንጀሉ ይማራል። እንዲሁም ደግሞ ኑሩ ሙተሲል ይኖረዋል። ከአጅሩ በላይ ከነብዩ ሰለላሁ ዐለይሂ ወሰለም የተከፈተ እንደ መስኮት ከቀልብህ ለቀልባቸው የተከፈተ ብርሃን ይኖራል። አንተ እሳቸው ላይ ባወረድከው ሰላዋት ልክ እሳቸው አንተን ያውቀዋል። ስለዚህ ለነሱ ምንድነህ? ቅርብ ነህ። ከማንም በላይ ቅርብ ትሆናለህ። ሊዛቲህ ሸሪፍ ቅርብ ትሆናለህ። ልክ እንደ አንድ ጀሰድ ትሆናለህ። እነሱን ሰላዋት የማውረድና የመሐባ ሐደት ላይ አላህ ወፍቆ ከቀረብክ ማለት ነው። ኢማም ትርሚዚ በዘገቡት የኢብኑ መስዑድ ሐዲስ ደግሞ ረዲየላሁ ዐንሁ አውለ ናስ ብለው ገልጸውታል። ሶላት ዐለ ነቢይን የሚያበዛዋል ለኔ እኔን በማግኘት ተገቢ የሆነ ሰው ሶላት ዐለ ነቢይ የሚያወርድ እያለ በሌላ ስራ እነሱ የሚቀርብ የለም ማለት ነው። እንዴት ነው አሁን የሆኑ መሻይኾች በተሰበሰቡበት ወይም ሰውየው እንደ ሐለቱ ባለስልጣናት እንኳን የሚያከብረው እነሱ የተሰበሰቡበት ቦታ ላይ እነዚህ ሰዎች የሚያቀርቡት ማለት ነው ትንሽም ቢሆን ቀድሩ ተዓሩፍ ያላቸው የሚያውቁትንና የሚወዱትን ሰው ምን ይሉታል? ያቀርቡታልና እዚህ ጋር የዚህ ሰው ቀድር በእነሱ በመታወቁ ምክንያት ከፍ ብሎ የነሱ መጅሊስ ላይ ይቀመጣል። በሰላዋት ውስጥ ያለው ሚስጥር ይሄ ነው። ከሌላ ኸይር ስራዎች የበለጠ የሆነበት ምክንያት ይሄ ነው። በስሙ ምን አለ? በሰላዋት ውስጥ ሲረል ሙሐመዲ ኑረል ሙሐመዲ በረካቸው በሰላዋት ውስጥ ነው ያለው። ሰላዋትን ማብዛት በመላስ ወለው ቢሆን የሚናቅ ስራ አይደለም። ያውም በዚህ ዘመን ሶላት ዐለ ነቢ በጣም አስፈላጊ የሆነበት ዘመን ላይ ነው። ሰይዲ ሐፊዝ አቡ ኑዓይም ከከዓበል አሕባር ባነሱት ኸበር ላይ አላህ ሱብሓነሁ ወተዓላ ለሙሳ ዐለይሂ ሰላም ያ ሙሳ ንግግርህ ለመላስህ ቅርብ ከሆነው በላይ እንድቀርብህ ከፈለክ ወስዋስ ለቀልብህ ቅርብ ከሆነው በላይ እኔ ቅርብህ እንደሆን ከፈለክ ወሚን ሩሒከ ኢላ በደኒክ ሩሕህ ለሰውነትህ ካላት ቅርበት በላይ እንድቀርብህ ከፈለክ ወሚን ኑሪ በሰሪከ ኢላ ዐይነይክ የዐይንህ ብርሃን ለዐይንህ ካለው ቅርበት በላይ ቅርብ እንደሆን ከፈለክ ፈአክሲር ሚነ ሶላህ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም በዚህ በኔ ነብይ ላይ ሶላት ዐለ ነቢይን አብዛ። በአንድ ኸበር እንደውም ነቢያችን ሰለላሁ ዐለይሂ ወሰለም ለሪደና ዐለየ አቅዋሙን አሉ። የሆኑ ሰዎች እኔ ላይ ወደ እኔ ይመጣሉ የቂያም ጊዜ አዕሪፉሁም ኢላ ቢከትረቲ ሶላቲሂም ዐለይሂ እነዚህን ሰዎች አላውቃቸውም እኔ ላይ በሚያወርዱት በሚያበዙት ሶላዋታቸው ቢሆን እንጂ። ታዲያ የሚያጅበው የሶላዋትና የአኽላቅ ትስስር ምንድነው? የመጣንበት ዓላማ ራሳቸው ኢማም ትርሚዚ በዘገቡት ደግሞ ሐዲስ ላይ ኢና ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰን የውመል ቂያማ አሐሲኑኩም አኽላቃ እኔ ዘንድ የተወደደና የቀረበ የሆነ ሰው በቂያም ዕለት ማን ነው? አኽላቁ ያማረው ስነ ምግባሩ ያማረለት የሆነው ሰው ነው አሉ። በሌላ ሐዲሳቸውም የቲምን የሚንከባከብ ሰው ልክ እንደዚህ የቀረበ ነው ከኔ ብለዋል፣ ጣታቸውን አንድ ላይ አድርገው። ታዲያ የሁለቱን ሐዲሶች መፍሁም አንድ ላይ ጨምቀን ስንረዳ ነብያችን ሰለላሁ ዐለይሂ ወሰለም ሰላዋት የሚያበዛ ከኔ የቀረበ ነው ካሉ፣ በሌላ ንግግራቸው አኽላቁ ያማረለት ከኔ የቀረበ ነው የተወደደ ነው ካሉ፣ አኽላቁን ማስተካከል የፈለገ ሰው ሶላት ዐለ ነቢይን ያብዛ ማለት ነው። ሶላት ዐለ ነቢይንም ደግሞ የሚያበዛ ሰው የዛ ነገር የሐቂቃ መቀበሉ ምልክቱ አኽላቁ ማማሩ ነው። በሁለቱም ስራዎች ውስጥ ነብዩን ሰለላሁ ዐለይሂ ወሰለም መቅረብ ነው ያለው። አኽላቅ የነሱ ሲፋት ነው። ስለዚህ ተኸልቁን በሲፋት የሚሉት ይሄንን ነው። በእነሱ ባህሪ መታመር ያሉት በሲፋት በባህሪ ደረጃ እነሱን ይቀርባል። ስለዚህ ለኔ ቅርብ ይሆናል ያሉት ለምንድነው? ሙጃነሳ ስለተገኘ መመሳሰል። አላህ ሱብሓነሁ ወተዓላ ደግሞ የቂያም ዕለት ነገራቶችን ሲቀሰቅስ ሁሉንም ምንድነው ባለበት ሐለቱ በተመሳሳይ በአንጃው ነው የሚቀሰቅሰው። ከሚመስልህ ጋር ነው የምትቀሰቀሰው ስለተባለ ሁሉም ከወደደው ጋር ነው የሚቀሰቀሰው ስለተባለ እናም አኽላቅን ማሳመር አተኸሉቅ ቢሲፋት ነው ካልን በባህሪያቸው መታመር በእነሱ አኽላቅ መገለጥ ነው ካልን ሶላት ዐለ ነቢ ደግሞ ከዚህ ከፍ ያለ ነው። هو التعلق بالذات المحمدي በነብዩ ሰለላሁ ዐለይሂ ወሰለም ዛት ላይ መንጠልጠል ነው። ቀልብህን ወደ እነሱ መላክ ነው። እነሱን የሐቂቃ መውደድ ማለት ነው። እዚህም ሶላት ዐለ ነቢይን ማብዛት
የመሐባቸው ምልክት የሆነው ለምንድን ነው? ነሐበ ሸይአን አክተረ ሚን ዚክሪ ሰይዳችን እንዳሉን ሰለላሁ ዐለይሂ ወሰለም አንዳች ነገርን የወደደ ዚክሩን ያበዛል። የዛን ነገር ከነሱ ሰለላሁ ዐለይሂ ወሰለም ጎረቤት የሚሆነው ዱንያ ላይ በእነዚህ በሁለት ነገሮች የተሐቀቀ ነው። አኺራ በዱንያ የዘራኸውን ከሆነ የምታገኘው ዱንያ ላይ ሰይዳችንን ሰለላሁ ዐለይሂ ወሰለም ረስቶ የኖረ ሰው እንዴት ጎረቤታቸው ይሆናል? ይህንን ቁርበን ነበዊ አልሙሐመዲ ለማግኘት ዱንያ ላይ ያለፋ ነፋኢሰል አውቃቱን ያለውን ሁሉ ያልሰጠ በችግርም በደስታም በሐዘንም ጊዜ እሳቸውን ስም ይዞ ሰላዋታቸውን ይዞ በአኽላቅ አምሮ ወደ እነሱ ለመቅረብ ሙጃሃዳ ያላደረገ ሰው እንዴት የቂያም ቀን ከነሱ ቅርብ ይሆናል? በጀነትስ እንዴት ከሁሉም በላይ እኔ ለነሱ ቅርብ ሆናለሁ ይላል። አላህ ከሙሂቦቻቸው ዙምራ ያድርገንና እና ሶላት ዐለ ነቢ ከውስጣችን ላይ መጥፎ የተባለን ሁሉ ይጠርጋል። ምናልባት ሰውየው ሰላዋት እያበዛ እንኳን የነሱ ሙሂብ ሆኖ መጥፎ ቢሰራ እንደ አብዛኛው ይሄ ነገር ባይኖርም የለም ማለት አንችልም። ለምሳሌ በአንድ ሪዋያ አንዲት ሴት ነበረች፣ በጣም አስቸጋሪ የነበረች። ከሞተች በኋላ ወዳጇ ታያትና እንዴት ሆነሽ እንደው አላህ እንዴት ተቀበለሽ ስትላት አላህማ በኸይር በደጉ ሁሉንም ወንጀሌን ምሮኛል፣ አንቺን ከመቅጣትም ሐያ አደርጋለሁ አለኝ። እንዴት ብላ ስትጠይቃት ቢመሐበቲ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ወሸህወቲ ነዘር ኢለይህ ነቢያችንን ሰለላሁ ዐለይሂ ወሰለም ያለ ቅጣ ፍቅር ነበር፣ ደግሞ እነሱን የማየት ሻህዋ ነበርብኝ። እንደው ባየኋቸው ብዬ አላህን ሁሌ የጠይቀው መኝ ነበር። አላህም የእኛን ሐቢብ ወደሽማ አናሳፍርሽም አለኝ። ግን አክመሉ ሙሉ የሆነው የኢማን መገለጫ ተዓልቁንም ተኸሉቁንም እስካሁን ካወራ ነው ሁለቱንም ሳንጥል መያዝ ነው። አላህ ይወፍቀንና ይህም አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም መውደድ በእነሱም መወደድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሰይዱና ዓሊይን ከረመላሁ ወጅሃ ሲገልጹ እንደተናገሩት ረጁለን ዩሒቡላህ ወረሱላህ አላህና መልእክተኛውን የሚወድ ከዛም ደግሞ እነሱም ዩሒቡሁላህ ወረሱሉህ። እና የሚገርም የሆነው ደግሞ እዚህ ላይ ካወሩት ለጢፋ በተፈጥሮ አላህ ኸይረኛ አድርጎ የኸለቀው ሙስሊም ሚዛጁ ያልተበላሸ የሆነ ማለት ነው፣ ቀልቡ ላይ ሸር የሌለበት ሰው እንዲሁ በተፈጥሮ በፊጥራው ሶላት ዐለ ነቢይን ይወዳል። በተመሳሳይ መልኩ ደግሞ ሶላት ዐለ ነቢይን ማብዛት የጀመረ ሰው እሱ ሳያውቀው ይቀየራል። ወዴት? መልካም ባህሪ የያዘ ይሆናል። ራሱ ላይ የሚያስተውላቸው የነበሩ ሁሉ መጥፎ ባህሪያቶች፣ ሰውን መናቅ ሊሆን ይችላል፣ የነበረው ነውር ሁላ እሱ ሳያስበው መቼ ከኔ የተለዩ ሳይለቁት የተለያዩ አደብ ማጣቶች፣ ጋጠወጥነት፣ በአቅልህ ራሱ በውስጥ የሚመላለስብህ መጥፎ የሆነ ሐሳብ ይለቁታል። ለምንድነው? አላህ ስማቸውን አጥብቆ ይዞ ሰላዋት ላበዛ ሰው ወላሂ ያሳፍረው። እሳቸው ዘንድ አላህ ዘንድም የተወደደ የሆነ ነገር ሁሉ በስጦታ መልክ ያቀርቡለታል ለዚህ ሰው። በመጨረሻም ሙሂቦችን ሰላዋትን እንዲያበዙ በሌሊት በነሃራቸው ሁላ ባገኙት አጋጣሚ ስማቸውን እንዲያነሱ፣ ሲራቸውን እንዲደጋግሙ፣ እነሱን ሐዲሶች ተንከባክበው እንዲይዙ ራሴንም እነሱንም አስታውሳለሁ። አላህ ወደ መሐባቸው ወደ ዚክራቸው ይመልሰን። ኢንሻአላህ የሶላት ዐለ ነቢይ ደርሶቻችን ይቀጥላሉ። وصلى اللهم على سيدنا محمد وعلى آله وصحبه وسلم. اللهم صل على سيدنا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وقوة الأرواح وشرابها وغنى النفس ومالها وآله وصحبه وسلم.